አይደለውም ብለሽም ለመደበቅም እየሞከርሽ አዋጣሽ ስምሽንም ቀይረሽ ቋንቋቸውንም ለምደሽ እንደዛ ሁሉ ሆኖ አይቀበሉሽም ሙሉ በሙሉ እኔ አሁን ስንትና ስንት ደብዳቤ ያለኝ ከአዲስ አበባ ዩኒቨርሲቲ ይሄ የአዲስ አበባ ዩኒቨርሲቲ የምትይው የወንጀል ዋሻ ነው ወንጀል የሚሰራበት ዋሻ የአዲስ አበባ ዩኒቨርሲቲ ነው ለዚህ ነው ከአዲስ አበባ ዩኒቨርሲቲ ለቀቀ የወጣሁት ከዛ ደግሞ ገነት ዘውዴ ጋር መጥቶኝ አንድ ይሄ የትምህርት ጥራት የሚባል ላይ ኮንሰፕት ፔፐር በእንግሊዝኛ ጽፌ ያቀረብኩ ወደ አማርኛ ተርጉመው አለችኝ እኔ አማርኛ አልችልም ትርጉም ክፍል ካላችሁ ይተርጉምና ያስተርጉሚ እንጂ እኔ ወደ አማርኛ አልተረጉምም ማለት በአማርኛ አልሰራም ብሏል ብላለ አቶ ተፈራ ነገረችና አላልኩም እኔ ነገር ግን በጣም የሚያሳዝነው ውሸት መናገር እንኳን የማያፍሩ ሰዎች ጋር ነው የምንኖረው እና አሁን እነሱ በኢትዮጵያ የትምህርት ስርዓት ላይ የሰሩት ወንጀል ማን እነሱ ናቸው አይደለም እንደመጠየቅ ያለባቸው ማን ጠየቃቸው እና ከዚህ አንፃር ነው ኦሮሞ መሆን ዋጋ ያስከፍላል ኢትዮጵያ ውስጥ ዋጋ የማይከፍል ኦሮሞ የለም ለመደበቅ ነው ኦሮሞ እኮ ስሙን ቀይሮ የአባቱን ስም ቀይሮ ተጠምቄ ያለው ብሎ ያልወሻከተው ነገር የለም እንደዛም ሆኖ አልዳነም ለዚህ ነው ዲሞክራሲ እንዲሁ ፐብሊክ ሪሌሽንስ ነው እንጂ እውነት ስራ ላይ ለሁሉም ኢትዮጵያዊ እኩል እንዲተገበር አልተፈለገም እሱ ነው ትልቁም ችግር ለዚህ ነው እኔ በተደጋጋሚ ኢትዮጵያ ትልቅ ችግር አለባት የኢትዮጵያ ችግር ኦሮሞ ነው ኦሮሞ ትልቅ ችግር አለበት የኦሮሞ ችግር ኢትዮጵያ ነው ብዬ የምናገረው ለዚህ ነው እና ይሄንን ማስታረቅ ካልተቻለ በስተቀር ወደፊትም ችግር ነው የሚሆነው ለማለት ነው መልካም ዶክተር እንግዲህ ከዚሁ ሳንወጣ እዚሁ በ97 እርሶ ስላነሱ ስለነበረ ነው አጣሪ ኮሚሽኑ ውስጥ ነበሩ አይደል ነው ነገሩ ምንድነው እሺ አንድ ላይ አብረው ይነግሩኛል ሲመለሱ አጣርተው ሲመለሱ ለጠቅላይ ሚኒስትር መለስ ዜናዊ አንድም የቅንጅት አባል አልሞተም ስለዚህ ካሳ ክፈል ብዬ ነበር እኔ ብቻ ሳይሆን አቡነ ውስጣጤዎስም ይሄንን ነው ሪኢንፎርስ ያደርጉት የቅንጅት አባሎች አልሞቱም እንዴ አልተገደሉም አላየሁም እኔ ምርመራ ስናረግ ከወሎ አይሱዙ መኪናውን ጋራዥ ሊያሰራ መጥቶ የሞተ ሰው አለ እሺ ከወላይታ መጥቶ መንገድ ላይ የቀረ አለ በአብዛኛው የሞተው ፖለቲካል የሆነ የፓርቲ አባል የሆነ አንድ ምርመራ ስናረግ አላየንም ግን ሰዎች ሞተዋል ጥቂት አንድ 5 ነው 6 የሚሆኑ ወታደሮች ሞተዋል 198 ሲቪል ነው የሞተው ከዛ ውስጥ በአብዛኛው ተራ ሰው ነው ያለቀው እና እሱንም እኛ ለጠቅላይ ሚኒስትር መለስ ዜናዊን ስናናገረው ይሄ ነገር ማንም ነው ምንም ሳያውቁ ተራ ሰው ነው ሞቶ መንገድ ላይ ቀረውና ለቤተሰብ ካሳ መከፈል አለበት ብለን እኔም ብያለሁ አቡነ ውስጣጤዎስም ብለዋል እሳቸውም አሉ ዛሬም ቢሆን ሊጠየቁ ይችላል መለስ ዜናዊም የነገረን እናንተ ስራችሁን ጨርሱ እንጂ የእሱን ጉዳይ ለኛ ተውት ነው ያለው ግን ምንም ያደርጉት ነገር የለም መልካም እንግዲህ ከፖለቲካ የመጨረሻ ጥያቄ ነው የምጠይቀው ጥያቄዎችን እየጨረስኩ ነው ዶክተር በጣም ይቅርታ አድርጉልኝ አድክሜዎት ከሆነ ያይዝ ኦኬ እንግዲህ
አንድ ጥያቄ እዚህ ፖለቲካ መዝጊያን ማረጋው እርሶን እንዳየሁት አዳዲስ ሀሳቦችና ምንጭ ተመራማሪ ኖት ወደ ፍልስፍናውም ትንሽ ይቃጣውታል ስለዚህ እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር ምንድነው ድምር እንግዲህ ጠቅላይ ሚኒስትሩ የመደመርን ፍልስፍና አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመርን ፍልስፍና ይዘው መጥተዋል እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር አንደኛ መደመር ፍልስፍና ነው ሲባል እኔ ፊሎሶፊ ተምሬያለሁ አንብቤያለሁ ነው በተወሰነ መደመር ፍልስፍና ነው የሚለውን ካንቺ ነው አሁን የምሰማው አላውቅም ኦነስት ቱ ጋድ መደመር ምን እንደሆነ እስከዛሬ አልገባኝም መደመር አንዱ የፕላስ ምልክት አለ አይደለ የመደመር ምልክት